ሰላም ውድ የአብሮንቴክ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን። እስኪ ዛሬ ሁለት የኮምፒውተር ቲፖችን እናያለን። ሁለቱም የሚያጠነጥኑት እንግዲህ ዌብሳይቶችን ዴስክቶፕ ወይም ደግሞ ዲስፕሌይ ዩኒት ላይ እንዴት አስቀምጠን ጀስት ላይክ አፕሊኬሽን ማለት ነው እንዴት እንጠቀማለን የሚለውን ነው። በመጀመሪያ ደረጃ ዌብሳይት ውስጥ እንገባለን። ለምሳሌ amazon.com አማዞን ዌብሳይት ውስጥ ገባን። ይሄንን ዴስክቶፓችን ላይ አስቀምጠን ልክ እንደ አፕሊኬሽን የምንጠቀምበት እዚህ ጥግ ላይ እንደምታዩት አት ኮርነር ነጠብጣቦች አሉ፣ በስተቀኝ በኩል ማለት ነው። እነሱ ጋር እንሄዳለን። እንደምታዩት እዛ ጋር ክሊክ ስናደርግ የተለያዩ ቱልባሮች አሉ ወይም ደግሞ ቱሎች አሉ ይመጣልናል ማለት ነው። እዛ ጋር እንግዲህ ካስት የምትል ኦፕሽን አለች። ካስት ላይ ልክ ስንገባ ኢንስቶል ትለናለች። ኢንስቶል እንድናደርግ ስምን እንድንቀይር እንላለን ማለት ነው። የዌብሳይቱን ነው ለምሳሌ አማዞን ብቻ ብዬ ጀስት ኢንስቶል አደረኩት ማለት ነው። ዌብሳይቱን ቀጥታ ወደ ዴስክቶፔ አፕ አድርጌ ያመጣሁት ማለት ነው። እዚህ ጋር እንደምታዩት አፕ ሆኖ መጥቷል ማለት ነው ዌብሳይቱ። ከዚህ በኋላ amazon.com ብዬ መግባት አይጠበቅብኝም ማለት ነው። እንደምታዩት ይሄው የአማዞን ሎጎ ያለው ፊት ለፊት ዴስክቶፕ ላይ መጥቷል ማለት ነው። ስንከፍተው ቀጥታ ወደ አማዞን ዲስፕሌይ እንትን ውስጥ ወይም ደግሞ አማዞን ዳሽቦርድ ላይ ያስገባናል ማለት ነው። ስለዚህ የተለያዩ ዌብሳይቶችን አፕ አድርገን ወይም ደግሞ ጀስት ላይክ እንደ ሶፍትዌር መጠቀም እንችላለን። ሁለተኛው መንገድ ደግሞ እንደምታዩት እዚህ ጋር ብሮዘራችን ዳሽቦርድ ላይ እንገባና ኔም እና ዩአርኤል ወይም ደግሞ ዩኒፋይድ ሪሶርስ ሎኬተር ይጠይቀናል ማለት ነው። ስለዚህ ለምሳሌ የamazon.com ዩአርኤሉን እንፈልጋለን ማለት ነው። ሪሶርስ ሎኬተር የምንለው ዩኒፋይድ ሪሶርስ ሎኬተር ይባላል። እሱን እንፈልጋለን። ወይም ደግሞ HTTPS በፕሮቶኮል የሚጀምር ነው። ሰርች እናደርጋለን ዩአርኤል ኦፍ አማዞን ብለን ወይ ደግሞ ካልሆነ amazon.com ብለን ቀጥታ እንገባለን ማለት ነው። እንደምታዩት እዚህ ጋር amazon.com ብለን ስንገባ ቀጥታ መጀመሪያ ላይ የሚመጣው አማራጭ እዛ ጋር ሊንኩን እናገኛለን። እንደምታዩት HTTPS ሃይፐርቴክስት ትራንስፈር ፕሮቶኮል ሴኩሪቲ ወይም ደግሞ ሴኩርድ ፕሮቶኮል ነው። እዚህ ጋር አለ። እሱን ኮፒ ሊንክ አድርገን ቅድም ያየነው እንትን ላይ እንመጣለን ማለት ነው። ሾርት ከት ላይ ስሙን አማዞን ኔም ብለናል። ዩአርኤሉን ደግሞ ቀጥታ ኮፒ አድርገን የመጣነውን ዩአርኤል ወይም HTTPS ፕሮቶኮሏን አመተን ፔስት ማድረግ ከዛማ ደን ብለን እንወጣለን ማለት ነው። እንደምታዩት ጉግል ዳሽቦርድ ላይ ይሄው አማዞን የምትል ልክ እንደ አፕሊኬሽን እንደ ዩቲዩብ ዌብ ስቶር እዚህ ጋር እና ሄድራን አስቀምጫለሁ ማለት ነው። ጀስት ላይክ ዛት በዚህ መጠቀም እንችላለን ማለት ነው። ከዚህ በኋላ በእኛ በዌብ ብራውዘራችን በኢሜል ስንገባ እዛ ላይ ተደርድረው የምንፈልጋቸውን ዌብሳይቶች ማስቀመጥ እንችላለን ማለት ነው። ስላዳመጣችሁ በጣም አመሰግናለሁ። ዜር ይስጥልኝ።